ክቡር ጠቅላይ ሚኒስትር ባለፉት ዓመታት የኢትዮጵያ ህልም ለማጨለም በሀገር ውስጥና በሀገር ውጭ ጠላቶች የተቀናጁ ፈተናዎችን ቢገጥሙም እነዚህ የተደራረቡ በርካታ ፈተናዎች በብቃት መርተው አንዳንዱም እንዳባቶቻችን መሪዎች ዘምተው ጭምር ሀገራችን ከብተና በማዳን አስከብረዋል። የአባቶቻችን ገድል አስቀጥለዋልና ለሀገሮ ባለው ፍቅር እኛ የአማራ ወጣቶች ልናመሰግኖ እንወዳለን። ከዛ የአማራ ክልል የሰላም ካውንስል ሆኖ መጥቶ ለፌደራል መንግስት ለአማራ ክልል መንግስትና ለፋኖ ኃይሎች ጥሪ ያቀርባል። አማራን የጨፈጨፈ አማራን የገደለ በጦር ወንጀለኝነት የሚጠየቀው ሰውዬ ያመሰገነው ታወቀው ከምንም በላይ ይላል። እግረ መንገዱ ግን እንዲህ አይነት በአዲስ አበባ ያየናቸው ፕሮጀክቶችና የጸጥታ ተቋማት ወደ ሁሉም ክልሎች እንዲዳረሱ እናሳስባለን። ኢትዮጵያን ለማጽናት በሚያደርጉት ተጋድሎ በጽንፈኞች ወሬ ተስፋ ሳይቆርጡ እንዲቀጥሉና እኛ ወጣቶችም እርሶን ለማገዝ በደም እንዲያዙ ቢያዙን ከጎኖ የምንቆም መሆኑን ለመግለጽ እፈልጋለሁ። አመሰግናለሁ። በዘንድሮ 2014 ዓመት ክቡርነቶ ይዘዙናል። ወጣት የአርማጭሆ የጎንደር ወጣት ይዘዙን ክቡርነቶ። በእውነት የእርሶን ራዕይ እናስቀጥላለን። የጸጥታ ተቋሙት በጣም ምርጥ ናቸው እና እኛ የእርሶን ራዕይ እናስፈጽማለን። ይዘዙን አላቸው። ከዛ ግራጫ ሱፍ ተገዛለት። ወንድማችን ግራጫ ሱፍ ተገዛለት። የሰላም ካውንስል ሆኖ ተመረጠ እና እንደ አብይ ግን እንደ አብይ አሸዋፊ እንደ አብይ ቀላጅ አላየሁም እኔ በእውነት በዚህ ምድር ላይ። ግን እዛም ሲቀርብ ነው የለበሰው ዘፋን። አይ የሰላም ኮሚሽኑ ሰውዬ እዛም ግራጫ ለበሰው። ያንኑ ልብስ አጥቦ ነው ወይስ አርጅቶ ነው ልብሱ? ፌድ አድርጎ ነው ነገሩ። እዛ ጋር ትንሽ ደመቅ ይል ነበር እና ግራጫ ልብሶ የሰላም ካውንስሉ መሪ አድርጎ አመጣው እና መኖክሴውን አየኋቸው። መኖክሴውን አምጣልኝ አሁን ከጠቅላይ ቤተ ክህነት ተደውሎ ነበረ ነገሩኝ። አቤት ተንኮል አቤት ተንኮል። አሁን ከዚህ ከቤተ ክህነት ደውለው ዘመዴ አባ ዮሴፍ እኮ ነው አሉ። የጎንደሩ ስራ አስኪያጅ ለኔ በእውነት በጣም ወዳጄ የነበሩ ሰው ናቸው። አዲስ አበባ ሀገረ ስብከት ሆኗል። እኛ ያኔ እስላሞቹ ቲኤንቲ ቦምብ ቲኤንቲ ነው ያሉት ምናምን አቶሚክ ቦምብ ከቱርክ አምጥተው ጎንደር ላይ ያዝን ያሉት አባ ዮሴፍ ናቸው ብለዋል። አባ ዮሴፍ ምን ነው ነካውት? ምን ነው እላቸዋለሁ። ስልካቸው ስላለኝ እደውልላቸዋለሁ። ከአባ ዮሴፍ ጋር እናወራለን። አባ ዮሴፍም አይደብቁኝም፣ ይነግሩኛል። ወይም በዛኛው ሰው በኩል አገኘታለሁ። አባ ዮሴፍ ምስጢሩን ይነግሩኛል። በሚቀጥለው ሳምንት እኔ በዚህ አቀርበዋለሁ ማለት ነው እና መፍራት የለቦትም። እርሶ መነኩሴ ኖት። ብላክሜል ተደርገው ሊሆን ይችላል። እሱ ሌላ ጉዳይ ነው። ማንም ከኃጢአት የነጻ አይደለም። ሲቀርብ አድርግልኝ። እኔ እኮ ርቀውብኝ ነው አባ ዮሴፍ። እስቲ ቀረብ አድርገው፣ ወደዚህ ቀረብ አድርገው እስቲ ወደዚህ የምትታይ። አባ ዮሴፍ ናቸው። አባ ዮሴፍ የጎንደር ስራ አስኪያጅ የነበሩት ናቸው። አባ ዮሴፍ ናቸው።